ኪንግ ነው አባቴ ፍራንኩ ጋር ያለው ነው እዚህ ሀገር ስንመጣ ፍራንኳን ብለን የፍራንኩ ሰው ፍራንኳን ብለን በጣም ነው በነገራችን ላይ በሱ ጉዳይ ላይ በቃ ቪቪአይፒ የሴዶ ማርሻል አርት ፋን ነው ማለት ነው yes ስለዚህ እሱ ስታገኙ ሴዶ እንዳገኛችሁ ትቆሩ ማለት ያ you got it ቦና ቪቪአይፒ የናቴ እንትን በኋላ ይችላል እሱማ ሲቀርልኝ ኪንግ ስኪ አጠለቀቀኝ ያኛው እታባታ አላወቀኝም ኪንግ ስኪ አፈንቼ ቆሞብኝ ሰጡኝ ጋይስ አሁን በቀሉ አይደለም በቃ እኔ ራሴ በቀሉ ኮች ሸቀል ምትለው በቀሉ ሴዶ ቤተሰቦችን ተሰናበታችሁ። የሴዶ አዲሱ ቲሸርት መጥቷል። ዋጋው ውድ ነው ላላችሁ ፋሚሊዎች ደግሞ ሴዶ ማርሻል አርት ሙሉ በሙሉ ጥቅሙን ሊወስዱ አይደለም። ለባቡል ኸይርና ለመቄዶንያ 3 ቦታ ነው የሚካፈለው እና ስለዚህ 2500 ብር በጣም ሲምፕል እና ጩጬ ብር ነው። ይሄንን ስትገዙ እናንተ ማሰብ ያለባችሁ ባቡል ኸይርንና መቄዶንያን እየረዳችሁ መሆኑን እያሰባችሁ ነው መግዛት ያለባችሁ። ይሄኛው ደግሞ ሳይዙ ዘለግ ያለ ነው። ማቴሪያሉ ወፈር ብሎ ጸድት ብሎ መጥቶላችኋል። ይሄንን ከፈለጋችሁ ጀሞ ያለው ብራንቻችንና መርካቶ ያለው ብራንቻችን ላይ ይገኛል። ዋጋው 2500 ብር ነው። ዋጋ ለመጠየቅ ሳይሆን ለመግዛት ብቻ ደግሞ ይመቻችሁ። ፎሎና ላይክ እንዳይረሳ። በቀሉ እንግዲህ ያው ቲሸርት አለ በየቦታው ሁሉም ቦታ ሾላ አለ፣ መርካቶ አለ፣ ጀሞ አለ፣ ፉዲ አለ። ስለዚህ ሁሉም ቦታ ስላለ ሸምቱ። ክፍለ ሀገር ያላችሁ ደግሞ በብዛት ስታዙ ይላክላችኋል ማለት ነው። በጣም እየጻፋችሁልኝ ያላችሁ በተለይ ጉራጌ፣ ጅማ ምናምን ብዙ ኮሜንት እያየሁ ነው። እናንተም ብቻ አይደለም ሁሉም ቦታ ያላችሁ የክፍለ ሀገር ደጋፊዎች ሸምቱ። በባዶ ሜዳ አይደለም፣ ዝም ብሎ አይደለም። ግዛ ያኔ ነው ያን ቀን እንደ ተከታታይ ፊልም የሚናፍቀን የበቀሉ መፍረስ ነው። የበቀሉ መፍረስ ቀናት ብቻ ቀርተውታል። ለሱ ተዘጋጅታችሁ ነው። ኪንግስኪ አበሻ ላባችን እንደዚህ እየፈሰሰ ነው። አይታችን 2 ሳምንት ወይ 14 ቀን ነው የቀረው። እንግዲህ በቀሉ ደምሽ ላፈስሽ ተዘጋጅቻለሁ። አድዋ ሙዚየም ላይ እሁድ ማለት ነው መጪው እሁድ ከ9 ሰዓት ጀምሮ የኮሚኒቲ ሺልድ ጨዋታ አለ ማለት ነው። ሁላችሁም ተጋብዛችኋል እያላችሁ ነው። መግቢያው ለበጎ አድራጎት ነው ማለት ነው። እየተዝናናችሁ ሰውን መርዳት የመግቢያ ዋጋው ለበጎ አድራጎት ነው የሚውለው እያሏችሁ ነው። አድዋ ሙዚየም እሁድ 9 ሰዓት እንዳቀሩ እኛም እዛ እንገኛለን ማለት ነው። እኛም ወገኖቻችን ሰፖርት ማድረግ አለብን ማለት ነው። እየተዝናናን ወገኖቻችን የተጠሙ የተራቡ የታመሙ ወገኖቻችን ሰፖርት እናድርግ እያሏችሁ ነው። አድዋ ሙዚየም እሁድ 9 ሰዓት እንዳይቀይር እየተባለ ነው። በቀሩ እዛ አገኝሻለሁ። ኪንግስኪ ይሄ ቪዲዮ ለሴዶ አድናቂዎች ብቻ ነው። የበቀሉ አድናቂዎች አሳልፉት። ሴዶን አድንቃለሁ የምትሉ ከሆነ ቲሸርት ተዘጋጅቶላችኋል። በቀሉ ቀንሽ ደረሰ በቀሉ የሚለውን የሴዶ ፎቶ ያለበትን ተዘጋጅቶላችኋል። ቲሸርቱን እኛ ጋር ታገኛላችሁ። መታችሁ ሰፖርት ማድረግ መግዛት ትችላላችሁ። የሚገርማችሁ ይሄ ነገር ግማሹ ለመቄዶንያ ወይም ደግሞ ለባቡል ኸይር ነው የሚሆነው፣ ግማሹ የተገዛበት ገንዘቡ ማለት ነው። ስለዚህ ሁላችሁም የሴዶ አድናቂዎች ይሄን ቲሸርት መልበስ አለባችሁ ነው የምለው። በቀሉ ደግሞ የዛን ጊዜ ቀንሽ ደረሰ በቀሉ እንላለን።
በቀሉ በቀሉ ቀሚስ ደረሰ በቀሉ 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 በቀሉ